ጓደኛዬ እኮ ቀምሶ ነው እንጂ ማለት አንቺ ነሽ ታለቢያ ሽናሽ ወርቅ እንግዲህ ጠቅል ተባልኩ አይደለ ወርቁም ጨርቁም ካልቀረ ባንቺ የመጣብኝ ንግግርም ድርድርም የለም መግጠም ነው። አረ በልተው የሰው እንኳን ተጎዳብኝ። ምን ያረክ ነው አንተ አራስ እንደ በራስ ደነገጥከኝ በእናትህ ምን ያረክ ነው ይሄማ ዝናቡ መጥቶብኝ ከሻውን እንትን ዝናብ እንዳይመታው ብዬ እያለበስኩ ስው መዋረድ እንደው ሰው ግንቦት ማርያም አይደርስም መስሎት እንደው ታስየ እንደው የፍየል መግጃ ብርጣ ግንቦት ማርያም ሲደርስ እንደው ነገር ምን ይዤ ነው የምቀርበው ነው አረ ራስ ጉዳይ ማን ጠጣለኝ ነሱስ አራ ጠጥቼ መቸማ ይዝብኝ አታጫርቀኝ መጫናቀው ደ ራሳችሁ ጉዳይ ከፈለጉኝ ፈለጉትን ቢያረጉ ይመዳል ያለ ምንም ብጠጣ ነው ደሞ ቢራ ደሞ እኮ ቢራም ብያለሁ ቢራ እንሽ ብር ፍየል 10,000 ብር 11,000 ብር አቂስ 500 ብር ይላል ሰው ያሁን ራሳችሁ ጉዳይ አይዳ የታደለ ሚስቱ ለቋረብ ሀገር አይቁስ ቁጭ ወጣጣ ነው ያይ ዝም ብዬ እድሜያለችን ገበር ሆኖ የፍዳይ ገባው አሁን ፍየል እንደው ምንም በጣጣ ነው አሁን ግንቦት ተማሪያም እንዳለ ፈጣሪ ይዘሪ ሳምንት ብታረጋ እስኪያደረስ እንኳን ወደ ብቻና ነው ነገ ታረጋታ እንዲያ አዳ ደግሞ ነው ሀፍቶ ሳይሞቅ ደግሞ ይሄን ጨርሳትኝ እንደው እንዴት ማካከል ሽፈራው እንዴት ዋልክ? እንዴት ነው? እግዚአብሔር ይመስገን። እንዴት ነው? አለን ፈጣሪ ይመስገን። አማን ነው? እግዚአብሔር ይመስገን። ምን እያደረክ ነው? ያስቶቹ ሲወጣኝ ዶሮቹ ምን ዶሮ መንደር ያለስከስተካከሉ መንግስት እንደው መንደሩን ሁሉ እርዳታ እያለ ይሰጣን በቃ ጭዱን ነው ጻሪ ሆኑት ለምን እርዳታ እያለ ይሰጣን እየገዙ ነው ዛሬ እርዳታ ይባላል። ኧረ በእኛ ሰፈር እየሰጠ ነው 10 ዶሮ ነገር አለ ማለት ነው። የፈለገው ነገር አለ ማለት ለጭዱ ነው ጻሪ ሆኑት ለቃርለው አንተ ደግሞ እኔ ቁጭ ብለን እኔማ ብቻዬን እያወራሁ ልቀመጠው ብለህ ነው ቁጭ ብለን እንዴት ነው አረ ጠፍተህ እንደማ ይሄን ሰሞን ምን ሀገሩም ጉድ ይበል አንተም ጉድ አፈራ እውነት ነው ይሄ ነገር እንኳን እኔ ጋር ነው የመጣው ደግሞ አንተ ምን ሆንክ አቦታውኝማ ሽፈራውዬ የስላሴ ስንቱን አውርቼ ነው ቆይ እንዴ አዎ እንደው በትንሹም ይሆናል ምን ትንሽ አረገው ከባድ ነው እንጂ ሰው ጋር ገጠምክ እንዴ ኧረ እኔ ሰው ጋር እንደማልጣላ ታውቀው የለ እሱማ እንደው አዳሙን ገጠመህ ብዬ ነው እንጂ ይሄን ያህል ኧረ እንደው ትገርማለህ ማን ደግሞ እንደው ስማኝ እንጂ እንደው ሴት ልጅ አቅብጣህ ወዳ ፈቅዳ እንደው አረጫ አወራ ቁም ነገር እያወራሁ እንዴት ሳቅ አረ እንደው ሴት ልጅ ፈቅዳ ምናምን ስትል ሴቶች ደስ አይደለም እኮ አንተ ነው ዛሬ ቁም ነገር ነው የማወራህ ይገርምሃል አረ ቆይ ግን እስኪ ይሄን ጥያቄ መልስልኝ ሴት ልጅ ወዳ ፈቅዳ ከሰጣችሁ በኋላ ደፈረኝ ይባላል እንዴ ምንድን ዳቦና ገመጥሽው አረ ዳንተ አቤት እንደው ዘላለም ይሁን ዞልም እየወራህ በእናትህ ለአኑ ሰሞኑን ያማረብህ ዳቦ በልተህ ነው የሚያምርብኝ አናግኝ ክስት ቢ እኛ ለምን እንጂ ይሄ ወይ አፋችን ያርፍ ወይ ሴቶቹ አይመጡ ይሄው እንግዲህ ያንተ ነገር ይሄው ነው አሁን ቁም ነገር ነው የማወራህ ዝም ብለህ አድምጠኝ ከልብህ አረ አሁን ምንድነው ቁም ነገር ሰለ ወፈገራ ሰጠኛልክ አረ ካለቀ እሱማ እያልኩ ነው ግን ቤተሰብ ጋር ሄዳ ያወራችሁ ነገር ሌላ ነው ምን ብላ ደፍሮኝ ወዲያ ኮንት በላት አሰጠኝ በኋላ አንተ የኛን ሀገር ሰው ታውቀው የለ ወዳ ፈቅዳ ከሰጠኝ በኋላ ደፍሮኝ ካለች እኮ ጠቅለል ነው የሚልህ እሺ ከበብር አናትና እሷን ደግሞ ደፍሮኝ የምትለው አንተ ሆነ የማልገባኝም ተወኝማ ይሄን ሰሞን እኔ ነኝ ኑሮውን ማውቅ አዳንተ ሰምቷልና ባብ አሰሙ ገና አልሰሙም ካንዱ ሲል እንዳይሰሙ ነው እንጂ እኔ እንኳን እስከምነግራቸው ሰው ቢታገስልኝ ነው እንጂ አዎ እንደው አንተ ነው እንጂ አሶስ እንዳይሰሙ ምን
ጠቅላላ አንተ ጥላ ቢስ ናት። ቢስ ይችት ኮቴ የሌላት ኮቴ ቢስ አይዳ ሆዴ እንደዚህ አርጋ ገደለችኝ እንጂ ደፍሮኛል። እኔ ሀፊት ነበር እንጂ ወጥሩ መደቆ ሰው የሚሰራ የምጠርጥሮ ማልቀሳ እውነት ነው። ያገሬ ሰው ይሄን የተረፈው ልክ ነበር። አልሰጠም ባይ እንጂ ኋላ በይደርሶ የተመሰው ከርፋፋ እንደው ጉር ነው ማርያም ይና አንቺ ግን ማርያም ቀመሽው ይጣፍዳ አይሽ ፈራው ድረስ እኮ አቦተወኝማ እዳ እኔ አንተው ስሜ ብቻ ነው ወደሩ ወይ እንዴ አቸቶች እኮ ነው ፈራቸዋለሁ። ምንም ያስፈራ ኖራቸውና ግን እንደዚህ ስምህ ከሚበላሽ አግሮ ጊዜውና ሰዓቱ ደርሶ ቢደረግ ይሻላል። እንደዚህ ሰው በበሽታ እንጂ በህይወት አይሞትም። አንቺ ረንቀሽ ነሽ። አይ ጓደኛዬ ተወኝማ። አሁን በከተማው መቼስ የኛ ሀገር ሰው ወሬ ወዳን አረ ወግድ ማለት ደሞ አዲሱ የሰው ደፍሮ ጠቅልል ተብሎ እያለ በቃ የቡና መጠጫ የጠጅ መጠጫ አረገኝ እኮ። እንደው ሰው እኮ የሚያወራው አጥቷል። እንደው ይቀረቀርቶ ጠቅላላ የሚሞት እነሱ ያንተን ቤት እንደሚመሩ ኋላ አሁን ላይ ደግሞ ወርቅ ምን ቢያል ነገር አለ፣ ሰርግ አለ፣ ምን አለ፣ ወጩ መከራ ነው። ሳትፋንት ሳታስበው ሳፈልግ እንደው ከባድ ነው። ተወኝማ በቃ እኔን ዳያልኩኝ ሀኔ ባሰም ስንት አለ አንተ እንደው ይገርምሃን ዘመኑ ያመጣብን ጉዳይ ደግሞ አሁን ሴቶቹ ወርቅ ካልገዛህ ልብስ ካልገዛህ አናገባቢ የሚሉት አባዚ አንጥተው እንግዲህ ደፍረህ ያለው እንግዲህ ወዳ ፈቅደ የሰጠኝ የኔንም አንተው እኔንም አግብተው ማለት ወርቅ በገዙልኝ አፈለጋ አግብታይ ማን ይረዳህም መሰለህ። ሴቶቹ እኮ ሳይሆኑ ይሄን ነገር ያስለመድናቸው ወንዶቹ ነን። ታገኝቼ ነው እንኳን ወርቅ ምገዛላት የራሴ ሸርጥ መቀየርበት ማለት ይችላል። አቦተወኝማ እንደዚህ አርጋ መጫወቻ አረገኝ። እኔ እኮ የሚገርመኝ በአሁኑ ሰዓት የተማረው ስራ ባጣበት ገበሬው አልምቶ ያለማውን ፍራፍሬ በማይገዛበት ሰዓት ጠቅለል ማለት እንደው ምን ማለት ነው? እንደው ይሄ ባህላችን እኮ እኔ በጣም እየገረመኝ ነው። ሰላም የለ ሰው በረከሰበት ሰዓት እንደው አንተ ደግሞ የጠቅለሽ አተራም ማቆይሲ ይሄን ሁሉ የስማኒ ሰባ አሁን እኮ ማለት ይዝማ አዲሱ አሁን ጊዜው መሽቷል። ያንን ሸጋውን ጊዜ ደግሩን ዘመን አልፎበታል። ያታል ወቅቱ አልፎበታል። የሚያስጠላ ጊዜ ያለነበት ጊዜ አረ ያኔ የደጋጎቹ ዘመን ጊዜ ሁሉ አልፎ አሁን ከተቃጠለ ከተበላሸ ቀን ደረስ ነው እንጂ አስበዋል እኮ ግን እኔ ራሱ እኮ በተወለድኩበትና ደውኔ ሊበቆዩበት ሰዓት አሰብር እኮ ራሱ እንደው ስንት ሲገዛ ቆይኩ። ተወኝም አስታውሳለሁኝ አባዲ 300 ብር እንኳን ብር ሆኖ ባያ ሰዓት እንደው በአሁኑ ሰዓት ሰው ረክሶ እህል ተወዶ እኮ ነው እዚህ ያለው። አረ ፈጣሪ ሰው የተወደደበትን እህል የረከሰበትን ጊዜ ያምጣልን እንጂ ሌላ ምን ይባላል? ደግሞ አሁን ይችል ጋር የሚያገላግለኝ ነገር በመጣ ዋናው ጉዳይ እንደው ጎበዝ ይሄኛው እንደ ሰው ነው ነው ሰው አቀብጣ ሰጠታ ዝም ብላ እንደው ጠቅላላ የሚባል አባዜ ኃይለኛ ነሽ እግዚአብሔር ልባለሽ። አሁን ግን አንተ እኮ ጓደኛ ነህ። አሁን ያው ቆቀምሻላ እንደ አንተ አሁን እንደው አዳሱ ሁሉም ይደርሳል። ደግሞ ለቅምሻው ብለህ ነው እንደው ወይ ልከድ ብለህ ባዲ እንደው እንዴት ነው ጠጅ ማለት ጠጅ ማለት እዳ ቀምሳ ደረስበት ሌላ ምንም አላለህ። እንደው ሆኖ ገመሳ ነው ግን አይማነው ነው የቀበቀብሹ ነገሩ እንኳን ገመሳ ቆየ። እንዴ ሆኖ ግን እንደዚህ የሚያቀባጅረው እንደው ፊትም እንዴ ተበላሸው አልቀመስኩ ነው እንዴ ከቅንጭላት ወጥቷል። በቀምስ እኮ ይላል በጣም እንዴ ደግሞ አንተ አረግ ቀመስበት አንተ አደራ ተወኝማ የራሴ ያቀባጅረው ይለቀ ይሆናል። የራሴ ስንት ችግር ያለብኝ ሰው ነገር ግንቦት ማርያም ደርሶ አንተ ደግሞ አማ ትዛታስ ብለኝ የሆነ ሆኖ አሁን እንደዚህ የሚያቀባጅረው የግንቦት ማርያም ጉዳይ ነው ወይስ እንደው ስለቷ አሳስቦህ መቼም የሆነ ሆኖ በዚህ ጉዳይ አንዱ ጓደኛችን እንደዚሁ ሮብ ገበያ ላይ ፍየል ገዛ ተብሎ ለግንቦት ማርያም ሰኞ ገበያ መጥቶ ቆቦ ላይ ሲጠብቁሏል በሮቡ ቀን ተወንጂ አሁን እኔ ዙሮ እኮ ሰጣጣ ማረግ ወና አልኩ ጅል ሰው ነኝ። እንደው ጭራይሩ ሰጣጣ ችግር አለብኝ ያቺ ኧረ ተው እባክህ ተው ትለኛለች እቺ የሚያክስትልኝ። እሺ ቀጣይ ዓመት አደረሰኝማ እንደው አንድ ምኩት ነው እንጂ ማርዶ እየባው መዝገብ አንድ የተረገመ አለ ትምህርት የሚማር አለ ጻፍ
አሁን ግንቦት ማርያም እኮ ነገና ነገ ወዲያ ናት ሲውስም ብታረጋል ምን ቢያረግ ጥሩ ነው ቁጭ ካልኩበት ቀጣይ አመት እኮ አንድ ፍየልና አንድ ካሳ ይበላል አለኝ ቀደስ ወርቀ አሁን ሰክረህ ነበር እንዴ እዛን ጊዜ ስትሳብ እኔ ታውቀኛለህ አሰበው ጫቃ መስኩ እንደው አውራውራ ነኝ ማለት ነው ደመቀ ነው እየባው እንደው እንደዚህ ብለህ ዋቀሽ ሆነ ቀረ ጭንቀት አልወድም እንደው ሰውየው እንኳን ስምህ ሽፈራው ቆየ እንኳን እሺ አንድም ሰው አልፈራህም አረ ምን ይፈራኛል ስም ብቻውን ያባለ እንደው እንዲሁ ዝም ብለህ ጭርላጭር ሆነ ቀረ ጭርላጭር ምን ይቀራል ወይ እንዳንተ እንኳን ደው ምን አለ ገመሰው ጉዳት እንኳን አንተ አቅል ነው የተባለው ሌላ ነገር አልመጣም ጠቅላላ ነገ አገኘህ መደፍረስ ነው እንጂ እግዚአብሔር ጎበዝ ልታማክረኝ ብዬ መጣሁ ዝም ብለህ ሰላቅ መሳየ ወራህ እንኳን ምክሬን ልታማክረኝና ሌላ ዝም ብለህ የአይምሮ ጭንቀት የሚሆን ዝም ብለህ በሽታ ትሰጠኛለህ ምን አይነቱ እንደው ማረባና አንተ አራታ ድርቀኝ ራሴ ነገ ግንቦት ማርያም ደርሶ ምክሬን ማለት አንተ ገመስከኝ ቀበቅ ሰላት እኮ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም ሰላት ደግሞ ሰላት ነው አንድ የሚያጸድቃል አንድ የሚቆርጣል አዎ አንድ የሚያጸድቃል አንድ የሚቆርጣል የሰርቀማ የቆርጣል ማለት ይሄን የተሳልከው ለግንቦት ማርያም እና ለጓደኞቹ ለማርያም ነው ቤተሰብ ነው አንድም ለመቤታችን ነው አይደለ ሲቀጥል ደግሞ ለጓደኞቹ ነው ካልሰጣህ ደግሞ ይሄን ነገር ግን ይቆርጣል ማለት ነው ሰላት ሁለት ትርጉም አለው ምን ነው ደነገጥክ ማንም ይቆርጠኝ እሱን እንግዲህ ሲደርስ ታየዋለህ ማንም ይቆርጠኝ ንገረኝ ዝም ብለህ እግዚአብሔር ማንም ይቆርጠኝ እሱን እንግዲህ መቆረጥ ማለት እሱን እንዳመለካከትህ መቆረጥ ብቻዬን ነው የማውቀው ከአባቶቻችን የተማርነውም እንደዚህ ነው ቤተክርስቲያን ሰምተው አዎ ሰምቻለሁ አንድ የሚቆርጣን አንድ የሚያጸድቃን ተብሏል ደግሞ አንተ የማይቀረውን ነገር አዳ ምን መቅመስ አለ መቅመስ እያልክ የማይቀረውን ነገር አምቦተው አንዴ ታስጨንቀኛለህ አንዴ ደግሞ ስለዚህ ሲወራል ፈገግ ታያለህ እናት ሾጣቷን ዝም ብለሽ ነው አንቺ አናት ሲወጣ እንዴት ነው የሚያደርገው አዳ ነገር እንዳንተ ነው የሚያደርገው ኧረ ተው እኔ እንዴት ነው ያለው ሶማ ፈርዱ ነው አንቺ ጋር አድሬ ሲነጋ ለሞት ነው ዝም ብሎ እግዚአብሔር ሰው ዝም ብሎ ይተርታና መሰል ያቻው በእኛ ያቺ ወሬ ታይታታ አስሊሙን ይሽርናል ይመድሃኒ ያለኝ ያለ አሪያ ቀይቲቱ ለይና አሪያ በስማን ዝም ብሎ እየካሽክ ማለት ጊዜ ነው ቢት እንደው ዝም ብዬ ጠምረው እየከመጣኝ ቦሮቹን በወንትች ሞፈር እንዳያዙኝ ጀል አንድ ቀን አነስ ቤት አበራ በትርግሰ ደዋ ባለኛ አውጎቷ አለ ጥቁር ሰይጣን መስሉ ሰንባይበት ደዋ ዝውር ጥቁር ሄዳ ዝውር አለ ቦሮቹ ጭራሽ የሉም እኔ አይደል በነሱ ሀለኝ ጭራሽ በነሱ ቤት ነው ተመልሼ እንደገና አየሳኩ ነው ተከላይ ማለት እንዴት ታረጋኛው እንደው አሁን እቺ ጋር አድሬ እንደው አንድ ቀን ድፍት ቢያደርገኝ እቺ ጋር አድሬ ምን ይቺ ያለ አይሰማኝ ይቺን ያህል ካንቺ ጋር አድሬ ሲነጋ ሞት የሚባለው ቆል ይሄ ነው እንደው ገራሚ ነው አዲያ አንቺ ቀምሰሻል ማርያምን ብራ በደረኝ ፍየል ምገዛበት አለ ተዋጣው እንጂ ወንድማ ለካሰርጋ እኔ እኮ የመጣሁት ጣቅል ተብዬ አረጋኝ እኔም ችግር አለብኝ አንተም ችግር አለ እንደው ብለህ ያቺ በእኛ ቤታያለው አቅምሽ ይላላት ብላጊ ነው አዎ ታቀምሰኛ እንግዲህ ምን ችግር አለ አልቅ አብሻ ይቆጠረበት ምን አባቱ በኋላ እንደኔ ጉዷን እንዳታመጣ ነው እንጂ ጠቅለለኝ እያለኝ ይቅርብ በእናትህ ወላንተ ይቅርብ ይውዳ ስማሽ ፈራ ለምንድን ነው ያስጠራኸኝ? ለኔማ ቁጭ በይ እቤ ቁጭ በይ እንዴት ነው? ደህና እንጂ አማን ነው እግዚአብሔር ይመስገን ብያለሁ። ሰው አንቺ አሁን አቅምሰሽ ታውቂያለሽ? ምን ሆነ?
አሁን አቅምተሻል አላቅምሽም ነው ሻምቡ አይ እደ ቺ ተርግማፍ ስሚ አቅምተሻል አላቅምሽም ምን ሆነ እዴጌ ያን የወንድ የሚቀመሰው ጉዳይ ነው ሰው ሁላ ሲያግርም ቢጥ ነው እዴጌ ሰው ሁላ የሚያግርም ቢጥ ነው እኔም ሀራስ ላይ ወጥቶ ባህል ምን እንደሆነ አላቅም የሚያከለፈልፈው ነው ወይ የተከለፈለፍኩ ነው አልሰማሁም ጓደኛዬ እኮ ቀምሶ ነው እንጂ ወይስ እዴግ መልስ እዴግ ሰው ሁላ ሲቀምስ አይ መንገድ በወጣት ነው እዴ አንቺ ደግሞ ሀውድ ሹጭ ላይ ነገር ያታሽ ያን ነው እንጂ ወንዱና ሴታ ቢቀማመስቱ ነው ና ይሄ ጣላቢ ሰው ይፈንጭራሽ ይዳ የማመጣው ወይፈሩ ለመልስ ይሄ ይሰዋል ይፈራሙ ወተት ነው ኧረ ወተት ማለት አቅምሽኝ የሚለው ሴትነት የለው ዶሮ ወጥ ነው ሰርቻ አላሉ እና አቅምሽኝ እንጂ ጀዋይ ሐራስ ነው ተባሃላውኝ ሐራስ ላይ የወጣ ነገር ደግሞ መጨረሻ ያምርም እንዳይገለኝ እንጂ አንቺ ነው ወራራምቴው አልቅ እንግዲህ ምን ነው የሚያልቀው እዳ አንቺ ደግሞ ወተት ነጭ ነው አላየራሽም ረጌ በቀጹ ነገር አረ ወስሙንም አላቆኛ አይደል አይ አንተ ጥጃ ዛሬ ስሙን አላቆ አቅምሽ አላኝ አሁን ዙሩ አንቺ ቀምሰሽ እና ካንቺ ማቅመስ ነው ያቅምሽ ምን እንደሚባለው እንግዲህ እንትን ተባተብኝ በግልጽ ተናገር ስሚ እንጂ ደግሞ ይሄኛው ተይው ሲሆን ኋላ እንማከርበታለን አሁን ሰላት ቆይብኝ ወሞተ ማርያም ነገር ደረሰብኝ አሁን አምራ ወጭ ምን የጠጣው ጊዜ ታውቂኛለሽ የሰፈሩ እኔን አንደኛው በቃ አይዲማይ ነሽ ያውልሽ ያችን ሰው ሴት ጋር ይኖራል ወንዶች ማያቂ እየቀመሱ እያረሱ ይመጣሉ አዲሱ ገመሰው ባጣት ሲያየር በዳር ነው የሚዞረው ማል እንዳልነገርሽማ ማሉ ከተነገረ ከባድ አይደለም ነገረኝ ቃጥታውን አሁን ነገረኝ አቅምሽ ይሻሉ አቅምሽ የምታቀምሽ ሆነ አቅምሽ ማጣቀምሽ ሆነ አላቀምሽም በእኔም ቁርጥ የለው ሌላ የሚያቀምሽ ይልፈል አንቺ ብላጊ ምን እያረግሽ ነው እንደው ምን እየሰራች ነው ምን እንሰራለን የምላሞችን እያበላሁ ነው እሷ ምን የጋር ጎረቤት ነው እያወራኝ እንደው ደግሞ እንደው ሳይጠሩሽ እንደው እንደርጉዝም ጥልቅት ያለሽ አሁን ምን አለቆጨውን ብናወራበት እኔም የለመንኩ ነው ምናልባት ማለት አንቺ ነሽ ታቀላላ አንተማ አላስፈማለችኝ የርቋቋ ማለት ልፍስፍሽንታም ማነው ሸንታማ እንጂ አንቺ አባትሽ እናገራለሁ ነው የጥራልሽና ራሽ ቢገና እኔም ነው ቁጭ ይሆን ማውራሻል አረኔ ቁጭ በይ ወይስ እንደው ጠቅላላዋን እንደው አንቺ አቅምሽኝ ብያት እንደማታውቁ ምን ድሮ ወጥ ነው ምን ወጥ ነው ምን እንማቀምስ ምን በይ ኧረ ሽፈራው ባርገህ እንደው የኔ ጓደኛ አዲሱ ቀምሶ እኔ ማነቀራለሁ የኔ ጓደኛ ቀምሶ ማለት መቀምሳለሁ ኧረ ታያቅምሽ እሺ እንደው በምታውቀው አማርኛ ነገር ያ ምንድነው የምትለው አታውቁ አቅምሽኝ እንደው አንቺ ገብቶሻል መሰል ነገርኝ እስቲ ምንድነው የምትስቂው እቺ
አቀምሳሌ ማለት ነው። አቀምሳሻ ማለት ይቻ አቀምሳሌ ገባት። አንቺ ነሽ እንጂ ከርፋፋይቷ አስሩ እኔም አንቺን መጠየቅ ስንት የሚጠይቅ ሞተ ወይስ ደግሞ ይኸውልሽ ራስ ቅጥቅጣት አለብኝ። ሰሞኑን ደግሞ ንፋስ መጥቶ ይበይገጥ እንዲህ ብዬ ቆየ። ግን ያን ነው አርማ ማሉ አመመኝ። ራስ ወጥቶ ባህናሉ ይጫሽ ያን ሲጨምርብኝ ደግሞ ይኸው ፊቴን ተበላሽቷል። እንዴ ስሚ እንደው የሆነ ያን አዲስ የጧት መጥቶ ምን አለኝ አንተ ራስ ወጥቶ ባህና ራስ እኔ ራስ ቅጥቅጣት አለብኝ። አሰ አረፍት ማተበላሽቶ ፊቴም ተበላሽቷል። ሙቻለሁ እንጂ አልቀምሰ ብዬ ባይካንሽ አሁን ወደ ወሰድሻት ነው ይሄ መገመስ አለበት። ይፈታል ያጣደን ስታቅም ነው ባለም ተቀበላለሁ። ይሄ ነው ጭራሽ ደግሞ ገበይቶት እንዴት ረገበልኝ ጭራሽ ደሞችም እንደው ምን አባቴ ነው ነገም ደርሷል። ሰላት አለ ይቆርጣል አለኝ። የሚቆርጥ ይቆርጥልኝ እኔ ሂጅ አዲስ ጋር ማከራለው እንጂ አሁን አለኝም ይችላል ለሰ ስጭኛለሽ ዳቦ ነው ለሊቱን ነው ጠፍጥፌ ሰጠዋለሁ። ኧረ አንቺስ አንቺ ክብሬ ነው እንዴ ሴትነቴን የሚጋገረው ማቤቱ ሞልቶ የላንቺ ነው እንጂ አጎረቤት መሀል ለእናቱ ነገር ለአባቱ ሆኖ በደህና አይ መሽናሽ ወርቅ እንግዲህ ጠቅል ተባልኩ አይደለ ወርቁም ጨርቁም ካልቀረ ባንቺ የመጣብኝ ንግግርም ድርድርም የለም መግጠም ነው። ኧረ በልተው የሰው እንኳን እንዳጎዳብኝ ይሄ ነገር ከሻ ነው ሰው ነው ጅብ ነው። ምን ያረክ ነው አንተ አራስ እንደ በታስደነገጥከኝ በእናትህ ምን ያረክ ነው? ይሄማ ዝናቡ መጥቶብኝ ከሻውን እንትን ዝናብ እንዳይመታው ብዬ እያለበስኩ ዝናብ እኮ የለም። ይሄ ምንድን ነው እንግዲህ ደመናው የመጣ መስሎኝ አይደለም። ፀሐይ አለ ዝም ብለህ ነው አንተ በአሁኑ ሰዓት ጤፍ ተወዷን ጎበዝ አይታየህም እንደ ከሻው እኮ በይ ይኸው ላይ በዚህ ዝናቡ እንዳይመታው ፍረብስማ ግን ስማ እንጂ አንድ የብቻ አይደል እንደሚገመሰው ሰላም ምንድን ነው የምታወራው? እኔው ያሳከኛል ጠቅላላ አንተ እንደው ለመሆኑ ኬሻው ጤፍ ነው ማሽላ ደግሞ አንተ ይኸው ነህ ዘላለም ቆቦ ሲል ሮቢት ሮቢት ሲል ቆቦ አረ እንደው ጤፍ ነው እያልኩ ምንድነው ማሽላ ጤፍ ነው የምትለኝ? ጤፍ ብዬ የለም እንዴ ዳኑ አዎ ዝናብ እንዳይመታው ብዬ የለም እንዴ ዝናብ እንኳን የለም ፀሐይ እንዳይመታው ችግር የለውም። እሺ እንደወሰድኩ አንተ ግን ደህና ነህ? እኔ ደህና ነኝ። ግን ታገመሰ በኋላ እኮ አያማ ቆየ ግን እሺ በልሽ 30 ተውራ ዝም ብለህ ክድ እኔ ፈራባ ብላ ጥራቢስ መሽነሽ ወርቅ አይደሽ የጥላቢስ ይወማ ፈራባ ብላ የሚያቋርጥ እንደው ስናንጂ ቸሻው ያወራ እንዴ አረጋኝ ዛሬ ምን አባኩ ነው ቢመታብኝ ስጤፍ ይሄን ያክል ተወዶ ዝናብ መጥቷን ቢመታብኝ ሰዋኩ ያወራ መስሎኝ ነው ሰው ያሳሰበኝ ነው እንጂ ያትረከረከኝ አይ ነገርማ ሰው ላኮ ብቻ ማውራ ጀምሯን ረሰው ኑሮ ተወዶ ጤፍ ዝናብ መጥተው ቢባል አሁን የማና ድህባ እዝጎ ቢባል እንኳን የሚረዳ ሄደ ደግሞ ጤፍ ስብታይ ሸጋጭ ፋርና ያስከው ይለያ ባለህም አሁን ዝም ብለህ ይውዳ መሽናሽ ወርቅ ሰማንጂ አረኔ አዲስ ይሄ ጥላቢስ ምን አባኩ ነው ሰማ ምን ሆነ ነው ሶስተኛ እኮ ነው ስመጣ ታገኝ የመጣሁት እኮ አንተ ጤፍ ብላ ነው እንጂ ወይ ፈንጠፍ ሰው የመጣሁት
እግዘኝ በለጋዛ ቢያስፈልገኝ እግዘኝ ነበር። ሶስቴ እንዴት ዋላችሁ የምትለው አስር ምን ሆነ ነው ደሞአችን እኮ አቅመሽ ብያትኝ የራሱ ጉዳይ ይሄው ነው። ዝም ብለህ ሰባትከን ሄደህ አገዛሙ ይውዳ ይሸከም እንዴ አያስፈልግም። ቀላል ነው አታዩም? ቀላል አይደል? ይቺ ትንሽ ናት። ኧረ እንደው እሺ አዎ ግን ከይዛል ሀርግ በልሽ እሺ አሁን ትመጣለህ ትቆያለህ? ደህና ዋለ እንገናኛለን ማታ ወይት እንገናኝ አጣጂ ቤት ስለዛችሁ ጉዳይ ብላጊ ነገርካት አይደል? ስለዛው እንማከራለን። አሁን ሰው እየጠበቅኩ ነው። እነሱ ጋር ይጃ ታሄዳለህ። ጓደኞች እነዛኛዎቹ ሸሻውን አዳ ኦሆ ሰማ እንጂ እንደው ያስከው ጤፍ ቡሳ እንደያዟ ያን ደስ የሚል ነው እንዴ? አይደለ? ጆሮ እያቃጨለብህ ነው አንተ። ያ ነው ቅንጭላቱ ዝሮብህ የለም እንዴ? ያ ነው እያቃጨለብህ ነው። አመቾ ወዲህ ጤፍ ደግሞ ያስነጥሰዋል። ጆሮ ነው አቅንጭላቱ ወጥቶ ብዬ የለም እንዴ? አረጋኝ አዎ ደስ ያለው ሰንከናቱ ምናቱ ነው አይደለም እንዴ? ለሃሮ ነው ሰላብላጊ ማናወራለን። አሁን ዝም ብለህ ጆሮ ፀሐዩ ማለት የዝናቡ መጣብህ አይደል? ህድማ አረጋኝ ይኸው ግን እሺ አይደለ? በጊዜ ተሸከመህ እሺ ወላ ሸከመህ እንዴ የቀረ ችግር የለም። አረጋኝ እሺ ታክል አጋዛ ቢያስፈልግ አንተ ታባ አፈራባ በላይ ሰማ እንጂ እንደው ጎበዝ ተቀማጥ እንደያዘው ሰው የሚያሯሩጠው ምን ሆነ? ኧረ ቆይ አልመለስም። ያቺ መህኛ ሾርቅ ነገር የበጠስካትኝ ቸሻው ዝናብ እንዳይመታው ብዬ ካፊያው ገና ነው ተው የበጠስካትኝ ያቺ መሽና ሾርቅ በጥሶት ብላኛል። የበጠስካትኝ እንዴት አድርገው እኔ እንኳን ጎረቤት እኮ ሰሞኑን ሰጠኛለች። ሳያጥም ሰጠኝ ነገር ናት። ስሰጥህ ታገኘዋለህ። ሀሳብ አይግባህ። አሁን ዝም ብለህ እዛው አጠጁ ቤት እናወራለን ብዬ ሄደ ሶስት አሁን ዝም ብለህ ተቅማጥ እንደያዘው ሰው አተመላለስ ወደዛው ሂድ። ረጋኝ አረ አይ ጤፉን ብዙ አትፍነው። ኋላ ደግሞ ችግር የለውም ሊፈጭ ነው ይሄን ሰሞን አዳ ሰው ሊፈጭ ሲል ያስታስታን እንጂ ሸፈነ ይዘህ ማን ሰባንጂ እንደው ጨነቀኝ። አረ ጎበዝ አረ የሚጠባ በሽታ ይጥባክ። ምን አባኩ ነህ ነው? እኔም ጨነቀኝ ሳላማክር እንደው የመጀመሪያ ግን ተስተራለ ሙሲንግ ነው ኪሲንግ ነው የሚባለው ያንን አስካት ወይስ ምንድን አደረካት? ሙሲንጉን ነው ሙሲንጉ ደንቆሮ ቅንጭላትህ ታሟን ዝም ብለህ ራስ ምታት የለም እንዴ? መድኃኒቱ በዛ በእናንተ ሰፈር ወጥቶ ቢሮ እንጂ አንተ አነስ ታማህን አንተ እንግዲህ አረባ ምን ዝም ብለህ ክድበል ጆሬ ታሟን ዝም ብሎ ነው የምልኸው። ቅንጭላትህ ስለታመመ እመጣለሁ ጠብቀኝ። ራስ ምታት ይዤልህ እመጣለሁ። አሁን ይሄ እመጣለሁ ጠብቀኝ አልከው ነው ጆሬ ነው ጠብቀኝና አብረን እንድረው ወይ አይደለም ወደዛው ሄድና ጤፉን በጊዜ አስገብቼ ራስ ምታት መድኃኒት ይዤልህ እመጣለሁ። እስከዛው ሰለብላጊ እያሰብኩ ጠብቀኝ። አዴ እንደምወጣ ሸሻ ጋር አብረታ ወጫ አትነሳም ወይ? ይሄ እኮ ኬሻ አዎ ኬሻ ነው ለካ ኬሻ ነው። ሂድ አረ ጉድ ያለ ይሄን ጥላቢስ እንደው እንዲህ አይነት ጥላቢስ እንደው ጓደኛ ሳረግ ሆነ ቀረ። በእንግዲህ ጥላቢስ ይሏል ደግሞ ሳይመጣብን ሰው ቶሎ ወደ ቤት ስትሄጂና አፍራባቱ ይብላል። ይሄ እርጉም የሚያቋርጥልኝና ተነሽ። አሬ እንዴት ነሽ? ደህና ነሽ? ማሽኛሽ ይገ ወይ እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። ምን እግር ጣለሽ? ቸሻው በእግሩ መሄድ ጀመረ እንዴ? ቸሻው አንተ አሁን መጣት አይደለ? ይቼ ቆዴ መጣሽ በሰላም አዎ በሄ ጓደኛዬ ጋር ላገድ ብዬ እኔም እኮ አሁን እየፈታሁኝ ይስቁጭ ቸሻ እንትን ዝናብ ፀሐይ ደመና ሊጥል ሆኖ ይዟ ይዤ እንትን ብሎኝ ምንድነው የሚያልፈሰፍስ? ዝም ብለህ በቃ ተፈታው። አሁን በይ ደግሞ እኔ ደግሞ ፍየሪቱ ልጇ ጠፍቶ ልፈልግ ደግሞ መጥቼ አሁን እኮ አይቻችሁ እኮ ነው። አዎ እሷ ወደዛ መጣ
መሽናሽ ወርቅ ሰላም ለላመጥች እኮ መሽናሽ ወርቅ መሽናሽ ወርቅ በጣም ወርቅ እና እንዴት ነው? አሪፍ ነው። የነገመሽው ማለት እርሻው ነው ገምሼዋለሁ። ይሄን ሰሞን ማሽላ ሊዘራ ገምሼዋለሁ። ምን አልክ? ጆሬ ብዙ አሞሃል ነው ማለት ራስ ቅጣት ይሄን ሰሞን አሞታል። አዎ ሐኪም ቤት ይዤው ልሄድ ነው። ታሟን በጣም ተበላሸ። እዛው ማታ ሀጠጅ ቤት እንገናኛለን። እንግዲህ ግን በመሽናሽ ወርቅዬ ሰላም ግቢ እንገናኛለን። አዎ ደህና ነው። ቸሻው ለሄድ ቆየት አትርጉም አፈር አባባ ሶስቴ እንዴት ዋላችሁ የምትለኝ በዛሬ በጣም እሹሩሩ ዞርከኝ። ሶስቴ እንዴት ዋላችሁ የምትለኝ ነው። እንደው ስመጣ እንደው እንዲህ ብትለኝ ጊዜ በእኛው አይነት እኔ አልቆየ አሁን ቸሻ ነው ዝናብ ስትለኝ እኮ ደግሞ ጆሬ አሟን ስትለኝ አመመ መስሎኝ ነው እንጂ ራፍር አባባ ደግሞ እንዳንተ ያሉት ናቸው አገርን የሚያሰድቡት ማለት ጨርለጭ የባሮ በክብር በሽማግሌ ላክ አድርጋ አታገባ አፈር አባባ አንተ አሁን ይሄው ነው ዘላለም ስንት ሰው ጉዱን ሽፍና አድርጎ ከቤት ሰላሰው ይፈተፍታል። አለላ ጉር ሌላ ይሄ ሌላ ህዝሩ አሁን ምን እንደየው ሀገር ቢያይ አሁን የኸያ አባባ ወሊባ አንዱ ተሰርቶ የማይታወቀው ሀገር ጭራይ የሆነ ሆኖ እንግዲህ 30 አታውራብኝ። ሰው ሁላ ያወራ ቢያወራ የራሱን ጉድ ሸፍኖ ነው። ደግሞ አንተ ጓደኛ አይደለህም እንዴ? የሰውን ጓደኛ ሸፍነ እስካሁን ድረስ እስከተወራው ደፍሯትኝ ሊጠቀል ከተባለው ይበልጣን ብለህ ነው እንዴ? አረ እንደው ስማ እኮ ልክ ነህ። ግን እንደው ሲጀመር አንተ ደፈንፈል እኮ ብዬ ነው እንጂ ያስሩ ብነግረኝ ደፋፈን ያለ ያወራ ቢያወራ ነው ማለት ጓደኛ አይደለህ። እኔማ ብነግረኝስ ይኸው ነው ከቅንጭላት ወጥቶ ነው ብዬ የለ ማን ሶስት ትብር የጠጣህበት ጊዜ ነብር እንደውቶ አንተ ጓደኛ ነህ። ቀስ አድርጌ ሳገኝ እከፍልሃለሁ። ነገ ፍየል የምገዛበት ውጭ አብራ ብድር በቃ አበድርሃለሁ። ችግር የለም። ይሄን ግን በእኔና ባንተ ነው የሚቀርበው። ነግሬሃለሁ። ፍየል ድንገስተህ መሽናሽ ወርቅ እንኳን መሽናው ወርቅ መሽናው ብር ቢሆን ምን አገባኝ? አልሰማሁም። በሱ የመጣብኝ እንግዲህ ማንንም አልሰማም። ያቆየኛው ነግሬሃለሁ። ያቆየው አንተ መሰረቁ ያይህ አላየሁም። አልሰማህም። በቃ አበድርሃለሁ። ዋና አበድረኝ እንጂ አበድረኝ እንጂ አበድረኛለህ። አበድርሃለሁ። ለማንም ግን አታወራ። ነግሬሃለሁ።